ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ይምር። ወይኔ ኢዜ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አዳረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ኢዚ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢስተው ማለት ነው ችግር የለብኝም። ኢዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ እኔ አረርኩኝ። እኔ ተቃጠልኩኝ ጀማው። እንዴት አመሸህ ቻምፕ? ተቃጥለሃል ብለህ ከገመትክ ልክ ነህ። ማን ቀጠልን ያልኩት ቀጠል። እንዴት ቻምፒየን ሆኜ እቃጠላለሁ ነው የምልህ። ወይኔ ግን ማን ምድረ ቅንቅናም የሆናችሁ ሰዎች 2 ወር ሙሉ ፒኤስጂ 5 ምናምን ንፍጥ ጭንቅላት አባቴ ከፔናልቲ ውጪ ማን ቦክስ ውስጥ መግባት ነው ያቃተው ፒኤስጂ ዱቄት። እኔ ሁሌ እንደተናገርኩት የዕለቱ ዕለት የኛ ተጫዋቾች ምርጥ ይሁኑ እንጂ እንገርፈዋለን ብዬ ኦዲጋርድ አሳፈረን፣ ሳካ አሳፈረን፣ አታኪኝ ተጫዋቾች በሙሉ አሳፈረን። ዲፌንስ ብቻ ነው ገባሽ አይደል? በፔናልቲ ተሸነፈን። በፔናልቲ ከፊት ለፊት ካሉ ተጫዋቾች ሃቨርስ ብቻ ነበር ዛሬ ቢግ ጌም ፕሌየር የዋንጫ ተጫዋች። ተረዳኛል። የሚቀጥለው አመት ቻምፒየንስ ሊግ የት ነው ያለው? ቡክ አድርገው ታገኘኛለህ። ይሄ ኦይል መኒ ማን አባቴ። ኧረ አሽቃብጡለት። የሚገርም አደካከል ሁላችሁም ስለደከላችሁ አሽቃብጡለት። የፒኤስጂ ደጋፊ ሁኑ አባቴ። ገባህ? ጎስት ግን ይሰማናል ብለህ ካሰብክ ጠሽነህ። አመቱን ሙሉ ቻምፒየን እንደሆንኩኝ አስታውሳለሁ። አዲስ ቻምፒየን ክራውን እስኪደረግ ድረስ የሚቀጥለው ነው በቃ ቻምፒየን ሆኜ እቀራለሁ ማለት ዘላለም ዓለምህን ነው የምገዛ። ተረዳኛል። ዩሮፕ የሌላ ሀገር ቡድን ግን አስቋጥራለሁ። 19 አይበቃኝም ዱቄት የሆንክ ሰውዬ ወይኔ ማዱዌኬ ዛሬ እኮ በእናትሽ ሳካን አስረስተሽ ነበረ እኮ። ወይኔ እድል የለን። ፔናልቲ ለምንድን ነው ማን የመታው ምናምን ካልክ የመጀመሪያ ጊዜ ነው እዚህ መድረክ ላይ የደረሱት እኮ። ፔናልቲ እኮ በፈቃደኝነት እኮ ነው ገባህ? ማዱዌኬ እና ዙቢሜንዲ ለመምታት ፈቃደኛ አልነበሩም። ኤዜ ደግሞ ባትመች ይሻልሽ ነበር። ባትመችስ ምን አለበት አባቴ? ከክሪስታል ፓላስ ነው የምታሹ እንጂ ኤፍ ኤ ካፕ በልተሽ በቃ ረላሽ ገባህ? ለመድፈኛው ገባ ቻምፒየን ገና ኮቪድ ገና ድግስ አለ እኮ። ፕሪሚየር ሊጉን ጋር 2 አልነበረም አሽግ አንዱን ይዤ ፕሪሚየር ሊግን ገና አደረቁራለሁ። ከቤት እንዳትወጣ ኮቪድ አዋጅ አልተነሳም ዱቄት። የበርካቶችን ልብ ያሳዘነና የአርሰናል ደጋፊዎችን ልብ ደግሞ የሰበረው ይህ የዴቪድ ራያ ሁኔታ በዚህ ሰዓት መነጋገሪያ ሆኗል። በጣም በሚያሳዝን ሁኔታ ዴቪድ ራያ በፍጹም ቅጣት ምት መለያ ፒኤስጂ የቻምፒየንስ ሊጉን ዋንጫ ከነጠቃቸው በኋላ እንደምትመለከቱት በአሳዛኝ ሁኔታ ተኝቶ ደም ስሩ እስከሚገታተር ሲያነባና ሲያለቅስ ተመልክተናል። የቡድን አጋሮቹ መጥተው ሊያጽናኑት ሲሞክሩ ነበር። በተለይም ደግሞ ሁለተኛው ግብ ጠባቂ ኬፓ አሪዛባላጋ እንደዚሁ ሚኬል ሜሪኖና ማርቲኔሊ ካለበት ጎትተው አንስተው ለማጽናናት ሲሞክሩ ነበር። እጅግ አሳዛኝና ልብ የሚነካ ሁኔታ ውስጥ ነው የነበረው ዴቪድ ራያ። በእውነቱ በጨዋታው ላይም ድንቅ የሚባል እንቅስቃሴን አድርጓል። በዘንድሮ የቻምፒየንስ ሊግ ውድድር 9 ጨዋታዎች ላይ መረቡን ሳያስደፍር ክሊንሺት ይዞ ወጥቷል። 5 ጎሎች ብቻ ነበር የተቆጠሩበት በ14 የቻምፒየንስ ሊግ ጨዋታ። በፍጻሜው ላይም በፔናልቲ ሹታውቱ ላይ ወሳኝ የምትባል አንድ ፔናልቲን ማዳን ችሎ ነበር የኑኖ ሜንዴዥን። ሆኖም ግን እንግዲህ በዚህ ሁኔታ በጥልቀት ሲያነባና ሲያለቅስ ተመልክተነዋል። የበርካቶችን ልብ ስለነካው ስለ አሳዛኙ የዴቪድ ራያ ሁኔታ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እሺ ቻምፕ፣ አሁን እውነቷን ነው የምናወራው በስነ ስርዓት ማለት ነው። ቻምፒዮንስ ሊግ እንዲህ በቀላሉ ዝም ብሎ ተነስቶ የሚበላ ነገር አለ። ኤክስፔክቴሽን ነው እናንተ እንትን ያላችሁ። ክሎፕና ጋርዲዮላ ስንት ዓመት የፈጀባቸው ለመምጣት? ክሎፕ ወደ 3 ዓመት አይደል የፈጀበት እንትን ለማለት። እኛ ማስታም የተሰቃየ ነው። በቼልሲ ስንቀማ እንደዛ በቶተንሃም ስንወድቅ ብዙ ስቃይ አለው። እመኑኝ፣ እኔ በእርግጠኝነት ነው የምናገረው። ሀቃቁን ነው የማወራው። እግዚአብሔርን አርሰናል ቀጣይ ዓመት በዚህ ታይም እንደዚህ አይነት ቦታ ቢደርስ በአሰልጣኝ ይፈርማሉ። አርሰናል እንደሚበላው ማለት ነው። ቻምፒዮንስ ሊግ ቀላል ነገር አለ። ኤክስፔክቴሽን ነው በጣም እንደዚህ እንትን ያላችሁ ኤክስፔክቴሽን ነው። እና ደግሞ ባለፈው ሳምንት በልታችኋል። ወይኔ ፒኤስጂ ዛሬ ወይኔ ጨዋታ ወይኔ። አሁን ስለ ዳኛ ስለ ሌባ ሊግ ምናምን አይደለም። የሳካ ኳስ በምን ሀገር ህግ ነው
በቻምፒየንስ ሊግ ህግ ነው በፕሪሚየር ሊግ በምን ህግ ነው ያ ኳስ ፔናልቲ ሊሆን ያልቻለው? ዘላችሁ የማዱኬን ከምታዩ በፊት የማዱኬ ታክቲካል ፋውል ነው። ይህን በስነስርዓት ነው የምናገረው። ፔናልቲ አያሰጥም እንዴ እግር ኳስ ተመልካች ነን አይደል? ታክቲካል ፋውል የተሰራው የሳካ ምንድን ነው እዛ በሁለት እጁ ምንም እሱም አልታየም። ብቻ ዞሮ ቻምፒዮኑ ፒኤስጂ መሆኑ ተረጋግጧል። ሰላም ነው። ኤዜ እኔ ላይ አግብቶ ሴሌብሬሽን ሲያደርግብኝ እንዴት ነበር? እንደዚህ ነው። ኤዜ አፈናስ ቶሎ በል አፈናስ አሰርኩ ኤዜ እንዴት ሌሎች ተጫዋቾች እያሉ ሴንተር ባክ ፔናልቲ እንዲመታ ወደፊት ታመጣዋል? ምክንያቱም ሴንተር ባኮች ፔናልቲ ከመቱ እንኳን ሊመቱ የሚችሉት ወደ ኋላ ቀርተው ገባ አይደለ? ሌሎች ተጫዋቾች ከመቱ በኋላ ማለት ነው። አላቅም፣ ምናልባት ቲምበር መምታት ነበረበት ይሆናል እኮ። እንደምታውቁት ፔናልቲ ሎተሪ ነው፣ ፈጣን ሎተሪ። የዛሬው እድለኛ ደግሞ ፒኤስጂ ነበረ። ቀጣይስ? እና አርሰናሎች ይህን ዋንጫ ለማሳካት በጣም ሩቅ ከመሰሏችሁ ተሳስታችኋል። በጣም እጅግ በጣም ቅርብ ናቸው። የሁላችሁ ቻምፒዮንስ ኦፍ ዩሮፕ ዩኒቨርሲቲ ዛት የሚለውን ነገር ዛሬ ለጥቂት ነው ፒኤስጂ ያተረፈው። ለዚህ ደግሞ ትክክለኛው ማሳያ ብዬ የማስበው አርሰናሎች ያለፉትን 3 ዓመታት ሁለተኛ ሆነው ከጨረሱ በኋላ በዚህኛው ዓመት አሳክተውታል። ቻምፒዮንስ ሊግ በባለፈው ዓመት ሰሚ ፋይናል ደርሰው ነበረ። በዚህኛው ዓመት ደግሞ ፋይናል ደርሰው ሁለተኛ ሆነው ጨረሱ። ቀጣይ ዓመት እና እመኑኝ አርሰናሎች በጣም ቀርበዋል። ከዛ ውጪ ግን ፒኤስጂን አለማድነቅ አይቻልም። ስለ ባክ ቱ ባክ ቻምፒዮንስ ሊግ ይሄ ማለት እኮ በ2 ዓመታት ውስጥ አውሮፓን የተቆጣጠረው ትልቁ እግር ኳስ ቲም ፒኤስጂ ነው ማለት ነው። ሌላ ነገር አይደለም። የሚገርሙ ተጫዋቾች፣ የሚገርም አሰልጣኝ፣ የሚገርም ስኳድ፣ በቃ ሁሉ ነገራቸው የሚያስቀና ቲም እና እንዳልኩት ነው አርሰናሎች ከዚህ ዋንጫ ሩቅ አይደሉም። ፒኤስጂዎች ግን ማለት ነው አንተ ምን አይነት ቲም ነው በእናትህ። በቃ እኔ ቀንቻለሁ፣ አልዋሽም፣ ቀንቻለሁ። ሀሳባችሁን ኮሜንት ላይ ይቻማችሁ።